እዚህ ጋር ማሳያችሁ ዲቫይስ ካርሲኖጄኒክ በሆነ ጋዝና በአደገኛ ሃይ ቮልቴጅ የሚሰራ ስለሆነ አሁን ማሳያችሁን ምንም አይነት ነገር እንዳትሞክሩት። ቆይ ምንድነው? በዛሬው ኤክስፐሪመንት እንግዲህ ኤር ቤንዲንግ ወይም የአየርን ፍሎ ማኒፕሌት ለማድረግ እንሞክር። ባለንም ሚኒቸር ሴታፕ አየርን ያለምንም ፋንና ያለምንም ፕሬሸር ማኒፕሌት ማድረግ ይቻላል ወይስ አይቻልም የሚለውን አሁን በባለፈው ቪዲዮ ባሳየኋችሁ ኳዚ ስቴብል ሌቪቴሽን ላይ አንዳንድ ኤክስፐሪመንቶችን እየሰራው ነበርና እጄንም ፖይንት ባደረግኩት ቁጥር ኦብጀክቱ ከእጄ ጋር እንደ ኳንተም ሎኪንግ ሎክድ ሆኖ ፎሎ ያደረገኝ ነበር። ከሱም በተጨማሪ እጄ ላይ ከባድ የሆነ ኤርፍሎው ይሰማኝ ነበር። ይህም ኤርፍሎው ኤሌክትሮሃይድሮዳይናሚክ ትረስት ወይም አዮኒክ ዊንድ ይባላል። የዚህም ፌኖሜና ምክንያት በሁለት ኤሲሜትሪካል ኤሌክትሮዶች ማለትም በሻርፕ ኤጅድ ኤሚተር እና በዶል ኤጅድ ኮሌክተር መካከል ሃይ የሆነ ቮልቴጅ ኢንፑት ካደረግን ፖዚቲቭሊ ቻርጅ የሆኑ አዮኖች በሁለቱ ኤሌክትሮዶች መካከል ፍሎ ያደርጋሉ። አንዳንድም ፖዚቲቭሊ ቻርጅድ የሆኑ ሞለኪውሎች ኮሌክተሩን አልፎ ሃይድሮዳይናሚክ የሆነ ትረስት ይፈጥራሉ ማለት ነው። ይህም ፌኖሜና በጣም ጠቃሚ ስለሆነ ናሳና ኤምአይቲ የተለያዩ ሪሰርቾችን እያደረጉበት ይገኛል። በ2018ም የኤምአይቲ ሪሰርቸር ግሩፕ 100% በአዮኒክ ትረስት የሚሰራ ኤርክራፍት ሰርተው ነበር። እኔም በቀጣይ ቪዲዮ አዮኒክ ትረስት ቤዝድ የሆነ ጄት ኢንጂን ለመስራት እያቀድኩ ስለሆነ ያ ቪዲዮ እንዳያመልጣችሁ ፎሎ በማድረግ ቤተሰባችንን ይቀላቀሉ። ይህንን ክስተት ተጠቅሜ እጄ ላይ ትንሽ ትረስተር በመስራት ኤርፍሎውን ማኒፕሌት ማድረግ እችላለሁ። ግን አንድ ችግር አለ። እሱም ይሄ ሲስተም አደገኛና ቶክሲክ የሆነ ኦዞን ጋዝ ሪሊስ ያደርጋል። የኦዞን ጋዝ ዳይሬክት ካርሲኖጅንነቱ ዲቤተብል ቢሆንም ሎንግ ተርም ኤክስፖዠር ኢንዳይሬክትሊ ከሳምባ በሽታ አልፎ የሳምባ ካንሰር ሊያመጣ ይችላል። አዮኒክ ትረስተሩም ይህን ይመስላል። እስቲ እንሞክረው። ከመሞከራችን በፊት ግን እንደዚህ አይነት ቪዲዮዎችን ለመስራት ብዙ ታይም እና ኢነርጂ ስለሚፈጅብኝ ከቻላችሁ ፎሎ በማድረግ ካልቻላችሁ ደግሞ ቪዲዮ ላይክ በማድረግ ሰፖርታችሁን አሳዩኝ። በዛውም ባዮ ላይ ያለው ሊንክ በመንካት ቲክቶክ ክሬቲቭ አዋርድ ላይ በስቴም ዘርፍ እኔን ኖሚኔት ማድረግ እንዳረሱ። እንዳያችሁትም አየርን ፓርሻሊ ቢሆንም ማኒፕሌት አድርገነዋል። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዛሬ ፒስ። እዚህ ጋር ማሳያችሁ ዲቫይስ በሃይ ስፒድ ፕሮጀክታይል እና በሃይ ቮልቴጅ ስለሚሰራ አሁን ማሳያችሁን ምንም አይነት ነገር ከሞከራችሁት ትሞታላችሁ። እባካችሁ እንዳትሞክሩት። ምንድነው? በዛሬው ኤክስፐሪመንት እንግዲህ የአይረን ማንን ኤግዞስኬሌታል አርም በፕሮቶታይፕ ሌቭል ለመስራት እንሞክር። አይረን ማን የአብዛኞቻችን ፌቨራይት ፊክሽናል ካራክተር ሲሆን ሮቦቲክ በሆነው ኤግዞስኬሌታል አርመሩ ይታወቃል። እናም በዚህ ቪዲዮ የአይረን ማንን የእጅ አርመር ባለን ሚኒቸር ሴታፕ መስራት እንችላለን ወይስ አንችልም